ሃይ ሰላም፣ እንዴት ናችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ወደ ብረ በዳ ስወጣ ብዙ ነገር ተስፋ አድርጌ ነበር የወጣሁት፣ ሰውን፣ ሁኔታውን፣ ነገሮችን በሙሉ። ግን መንገድ ላይ ሁሉም ጠፉ፣ ሁሉም ሸሹ፣ ጨለመ፣ መከራ በዛ፣ ጭንቅ በዛ እና ወደ ማን እጨዋለሁ አልኩኝ። ለካ ደክሞኝ የነበረ የሰውን ነው እንጂ እግዚአብሔር እኔን መሸከሙን አልደከሙም። የኔን ጥያቄዎች ይመልስ ነበረ እና ኢሳይያስ 41:10 ላይ የእግዚአብሔር ቃል ሲናገር አትፍራ እኔ ካንተ ጋር ነኝ ይላል። እኔ ሰውን ነው የፈራሁት፣ ሁኔታውን ነው የፈራሁት፣ ግን እግዚአብሔር ሁሌ ከኔ ጋር ሆነ፣ ከኔ ጋርም አለ። ሰው ሊተው ይችላል፣ እግዚአብሔር ግን አይተው። ሰው ሊጠላ ይችላል፣ እግዚአብሔር ግን አይጠላ። ሰው ሊያስከፋ ይችላል፣ እግዚአብሔር ግን አያስከፋ። ሰው ሊጨክን ይችላል፣ እግዚአብሔር ግን አይጨክንም። እሱም በምን እርግጠኛ እንደሆንኩ ታውቃላችሁ? ምጤ በዛ፣ መከራዬ በዛ፣ ረሃቤ በዛ፣ እንባዬ በዛ፣ ጩኸቴ በዛ። በዛ መካከል ለካ የሚሰማኝ እግዚአብሔር ነበረ። እህቴ የምር ተነሺ፣ ተስፋን እንዳትቆርጪ በፍጹም። ከሰው ብትቆርጪ ከፈጠረሽ አምላክ ላይ መቼም ቢሆን አይኖችሽን፣ ልብሽን አታላሊ፣ ለሰይጣን ስፍራ እንዳትሰጪ። በቃ እግዚአብሔር ታማኝ ነው፣ ለቃሉ ሁሌም ታማኝ ነው።